በጥር ወር የመጀመሪያ ቀናት የሚካሄደው የባስኬት ብሔረሰብ የዘመን መለወጫና የምስጋና በዓል ዛሬ በተለያዩ ስነ ስርዓቶች ተከብሯል። አርሶ አደሩ ሰብል ከሰበሰበ በኋላ ለፈጣሪው ምስጋና የሚያቀርብበትና ከአሮጌ ወደ አዲስ ዓመት የሚሸጋገርበት በዓል ስለመሆኑ የባስኬቶ ልዩ ወረዳ ዋና አስተዳዳሪ አቶ ታመነ ታምርሶ ተናግረዋል። የአሮጌውን ምርት ዘመን አልፎ ጎተራው ጸድቶ በአዲስ ምርት ዘመን የደረሰው እህል ምንም ሳይቀምሱ በባህል መሪዎች በአገር ሽማግሌዎች በኩል ለሰማይ አምላክ ምስጋና አድርሰው ዓመቱ የበረከትና የጥጋብ የተገኘው ምርት እንዲበረከት የተጣሉ እንዲታረቁ በአካባቢያችን ዝናብ እንዳይጠፋ ምስጋናና ጸሎት ካደረጉ በኋላ ማህበረሰቡ ተሰባስበው በፍቅር በጨዋታ በደስታ ይበላሉ፣ ይጠጣሉ፣ ይጫወታሉ። ለቀጣይ የእርሻ ወቅት አብረው ይመካከራሉ፣ ያቅዳሉ። በዘመናት ሂደት በብዝሃነት ውስጥ ጠንካራ አንድነት እንዲገነባ የባህል እሴቶች ትልቅ ድርሻ እንደነበራቸው የገለጹት በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌ እነዚህ እሴቶች ለማህበራዊ ልማት ያላቸውን ድርሻ ለማሳደግ በይበልጥ መስራት እንደሚያስፈልግ ተናግረዋል። በብዝሃነት ያጌጠች በብዝሃነት ውስጥ በዘመናት ሂደት ጠንካራ አንድነትን የገነባች የሁላችን ቤት ድንቅ አገራችን ናት ኢትዮጵያ። ህዝቦች ለዘመናት ጠብቆ ያቆዩት እሴት ከባህልና ከእሴትነት አልፎ ለማህበራዊ ልማት መዋል ያስፈልገዋል። የባስኬት ማህበረሰብ አካባቢ በግብርና በእንስሳትና በተፈጥሮ ሀብት ጸጋ ሰፊ አቅም እንዳለው የተናገሩት ሚኒስትሩ የአካባቢውን እምቅ ሀብት ወደ ውጤት በመቀየር የህዝብ ጠቃሚነትን ለማረጋገጥ ሁሉም አካል በትኩረት እንዲሰራ መልእክት አስተላልፈዋል። የአካባቢውን ልማት የአካባቢውን እምቅ አቅም ወደ ተጨባጭ ልማት በመቀየር የህዝቡን ኑሮ ሁኔታ በማሻሻል ሌብነት፣ ሙስናና ብልሹ አሰራርን በጋራ ሆነን በዚህ ሀገር ላይ የበላይነት እንዳይኖር በማድረግ በሀገር ደረጃ የተጀመረውን የለውጥ ጉዞ በማስቀጠል መጪው ጊዜ የተሻለ እንዲሆን እንድትሰሩ በአጠቃላይ ኢትዮጵያ ከፍ እንድትል ሁላችሁም የራሳችሁን አስተዋጽኦ እንድታበረክቱ በታላቅ ትህትና ይጠይቃለሁ። የደቡብ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ኃይለማርያም ተስፋዬ የባስኬት ማህበረሰብ መገለጫ የሆኑ እሴቶችና እውቀቶችን በመጠበቅና በማልማት የቱሪዝም መዳረሻ ሆነው እንዲያገለግሉ የክልሉ መንግስት ይሰራል ብለዋል። የባስኬት ህዝብ ታሪክ፣ ባህል፣ ቋንቋ፣ የህይወት ፍልስፍና፣ የዘመን አቆጣጠር፣ አመጋገብ፣ አለባበስና የሙዚቃ መሳሪያዎች ሁሉ ተጠንተው በደንብ ጎልተው እንዲታወቁና የቱሪዝም መዳረሻ ሆኖ እንዲያገለግሉ እንክብካቤ እንዲደረግላቸው የክልሉ መንግስትና የባህልና ቱሪዝም ቢሮ አጠናክሮ የሚሰራ መሆኑን በዚሁ አጋጣሚ እየገለጽኩ በዓሉ የሰላም፣ የደስታ፣ የፍቅር፣ የአንድነትና የመቻቻል እንዲሆን መልካም ምኞትን እገልጻለሁ። የሾልአ ካሻ ስርዓት በውስጡ የያዛቸው ባህላዊ እውቀቶች ሰው ከተፈጥሮ ጋር ያለውን መስተጋብር የሚያጠናክርና ለማህበራዊ ህይወትና አብሮነት ዋጋ የሚሰጥ ስለመሆኑም ተሳታፊዎች ተናግረዋል። ይቅር ሳይባባሉ መቅመስ፣ ምግብ መቅመስ ሳነ ተብሎ ይታወቃል። በብሔረሰብ ሳነ ማለት እርም ነውር እንደማለት ነው። ማክበር ያለባቸውን ያከብራሉ። ታላላቆችን ማክበር እንደዚሁም ደግሞ ይቅርታ በመሰረታዊ ጽንሰ ሀሳቡ በሾልአ ካሻ ውስጥ የሚከበር መሰረታዊ እሴት ነው። ከተፈጥሮ ሀብት ጥበቃ ጋር እጅግ በጣም ቁርኝት አለው እና ብዝሃ ህይወትን ከማስጠበቅ አንጻር በተለይም ስርዓቱ የሚፈጸምባቸው ደኖች እጅግ በጣም ይከበራሉ፣ ይጠበቃሉ። ይህም ከሾልአ ካሻ ጋር እጅጉን የተሳሰረ ብዝሃ ህይወትን የማስጠበቅ ትልቅ እሴት ያለው ባህላዊ በዓል ነው ማለት ነው። በበዓሉ ላይ የመንግስት የስራ ኃላፊዎችን ጨምሮ በክልሉ የሚገኙ የተለያዩ ብሔር ብሔረሰብ ተወካዮች ተገኝተዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ከባስኬቶ ልዩ ወረዳ ላስካ